ዶክተር ጋር ወዴት ነው ሄዳችሁት? ምን ነው ችግር አለ እንዴ? አዎ አለ። ምንድን ነው እሱ? ቆይ ቤሪ ማናት? ማወቅ ያለብሽ ነገር አይደል? ምን ሩታ? እናቱ ከዚህ እንደሄደች ነገሮች ሁሉ ይስተካከላሉ። ለሚያልፍ ጊዜ ባክሽ እንደዚህ አትሆኝ። ዴቭ በጣም ተጨንቋል። እቺን የመሰለች ልጅ እስቲ ተመልከታት። ምን ታድርግ እዛ ቤት ውስጥ? ማሚ ይህም ስለ ክብርሽ ነው አይደል? ትጨነቂ። ታዲያስ አደይ የምትባል ልጅ እኔ በህይወት እያለሁ ቆሜ መቼም ቢሆን አታገባትም። አደይና ዴቭ ዛሬ ላይ ባየነው ትዕይንት አብረው የመሆኑ እድላቸው እየሰፋ የመጣ ይመስላል። የዴቭ እናት አደይን በፍጹም አታገባም፣ ያመጣውልህን የተከበረ ቤተሰብ ቤራን ነው እንጂ ስትልም ቤራን እንደማይወዳትና እንደማይፈልጋት አስረግጦ ለእናቱ ነግሯታል። እናቱ በንዴት ከነበሩበት ካፍቴሪያ ተነስታ ስትሄድ ተመልክተናል። በሌላ በኩል የቤዛ ወንድም ያገታትን ገንዘቡንም ሳይቀበል ፍቅርን እንግዲህ ባቡሬና ዴቭ እንዲለቃት አድርገውታል። ስለዚህ ዛሬ ላይ ዴቭም ፍቅር አንቺ ነሽ ወይ ስለ አደይ ማንነት የነገርሻት ለእናትህ ሲል ሸምጥጣው ነበር። ነገር ግን እሱ እውነታው ከአንቺ ራስ አልወርድም፣ አትዋሽኝ፣ የማምንሽ አይምሰልሽ፣ ስለዚህ እውነታውን ንገሪ ስትል ቤተሰቦቹ የአደይ ቤተሰቦች አንተ እንደማይፈልጉ እውነታውን የተናገርኩት እንጂ መጥፎ ነገር አስቤ አይደለም ስትል እጅግ በጣም ተናዶባት መንገድ ላይ ሲያመናጭቃት ተመልክተናል። ወደ ቤትም ተመልሳ ሄዳለሽ ፍቅር ማን ያገተች ስትላት እውነታውን አልተናገረችም። ነገር ግን ስትሰቃይ እንደቆየችና እንዲሁም ደግሞ ብዙ ሰዎችን እያገተ ገንዘብ እንደሚቀበል ያኔ ሰው ማንነት እንደማታውቅ ለእናቷ አሽታታለች። ዴቭ ግን አሁን ላይ እውነታውን ለእናትየዋ ከተናገረ የፍቅር እናት እጅግ በጣም በፍቅር ላይ ታዝንባታለች ማለት ነው። ሌላው እንግዲህ ገጀራው በማረሚያ ቤት ውስጥ ተይዞ ታስሯል ማለት ነው። እንግዲህ ዴቭና ባቡሬም ነፃ ወጥተዋል። የሌሊ ጓደኛ እንደሆነ ለኢንስፔክተሩ ነግሮት ነበር ማለት ነው። ሌላው ደግሞ የዶክተሩ አፍቃሪ ሩታ አደይ ለምንድን ነው ከዶክተር ጋር በዚህ ልክ ቅርርባችሁ ደስ አይልም? ስለዚህ እንዳትጎጁ፣ እናቱ ስትመለስ ነገሮቹ መስተካከላቸው ስለማይቀር ከዴቭ ጎን ልትሆኝ ይገባል እያለች በቁጭት ከዶክተሩ እንድትርቅ ችግር እንዳለ እየተናገረች ነው። ነገሩ ግራ ቢገባቸውም ለአደይና ለሊ ግን እንደውም ጥፋተኛ ዴቭ እንጂ አደይ አይደለችም። ደግሞ ከማንስ ጋር ብትሆን ምን አናደደሽ? እሱ እንጂ ከሌላ ሴት ጋር እየታየው እያለቻት ነው። ታዲያ እሷ እስከ ዶክተሩ ጋር ምን ታረጋለች የሚል ጥያቄ ምሩታ አንስታ ነበር። ነገር ግን ዶክተሩ ምን አደረግን ስናረግ ሳየሽን በሁለታችን መካከል ሳንቺ ልገቢ አቺም ሁለታችን ችግራችን እንፈታዋለን እንጂ ብላታለች። ሩታ በተናገረችው ነገር ስሜታዊ ሆና በኋላ ላይ አደይን አስቀየምኳት ይሆን ወይኔ ጉዴ ምን ተናገርኩ እያለችን በራሷ ስትጸጸት ተመልክተናታል። ቤራ ራሷን የዴቭ እጮኛ ነኝ እናቱን ትፈልገኛለች ስለምትል ዛሬ በነበረችበት በእነ ፍቅር ቤት ድንገት የባቡሬ እናት በመጣች ሰዓት ራሷን ስታስተዋውቅ የዴቭ እጮኛ ነኝ በሚል ነበረ። የፍቅር እናት ታለም እጅግ ተናዳባት ከዚህ ሂጂ ምን ባለጌ ነሽ እንደመጣልሽ የምታወሪው ከኛ ጋር ስትልም ከቤት አስወጥታታለች። እሷም ዘር ብዬ ማልመጣባችሁ እንዲማ ትማረሩብኝ ሆቴል ሄዳለሁ ብላ ስትመጻደቅባቸው ተመልክተናል። ታዲያ የዴቭ እናት ዛሬ ላይ ሁለታቸውን ቤራና እንግዲህ ዴቭን እያወራች እስኪያት ምን ይወጣላታል? አንተም ብላን የመጣች ልጅቷን አታስከፋት፣ አብርሃቱን ባረፈችበት ሆቴል እዛ ቤት ደግሞ ተመልሸ አትበላት። ያ ቤት እንኳን ለሷ ለእኔም እነዛ ደንባሮች ሰራተኞች አሰልችተውኝ ወደዚህ የመጣው ድጋሚማ አትሄድም ስትል ተናግራለች። ነገር ግን ብቻችን እናውራ በማለት ዴቭ ከእናቱ ጋር ሲያወራ የነበረውን ነገር እንግዲህ እናትየዋ ተቀባይነት እንደሌላት አደይ እንደማትፈለግ በእነሱ ቤተሰብ ዘንድ ነግረዋለች። ቤራን ተንከባከባት ካለበለዚያ ታመልጥሃለች እያለችው ነው። ዴቭ ግን በፍጹም ለቤራ ቦታ እንደሌለው እንደማይፈልጋትና ከአደይ መሌት እንደማይፈልግ ነግሯታል። እናቱ ግን ቀና መልስ አትሰጠው፣ በተቀመጠበት ትታው ሄዳለች። ዴቭ በጣም አዝኗል። ቤራ እባክህ አደይን ተዋትና እናትክም ትወደኛለች፣ አብረን እንሁን፣ ከዚህስ ምን ትሰራለህ? እንሂድ እያለችው ነው። በነገሩ ግራ የገባው ዴቭ በፍጹም እንዳታስቢው እኔ ከአደይ ውጭ እያላት ነው። በዚህ ክርክር ላይ ያሉ አደይ ድንገት ትመጣለች ወደ እነሱ። ዴቭን ምን እያረክ ነው ብላ ስጠይቀው ምንም ይላታል። አንቺ ደግሞ ማነች ስትል ቤራን በቁጭትና በንዴት ስጠይቃት ብቻ አንቺስ ማነሽ የሚል መልስ ነበረ ከቤራ የተመለሰላት። እኔማ አደይ ነኝ የዴቭ እጮኛ፣ ከሰው እጮኛ ጋር ምን ታደርጊያለሽ? ለምንስ ቆምሽ? እያለቻት ነው።
ቤራ ግን ተመጻርቃ በሙሉ ኮንፊደንስ አንቺ ሳትሆኝ እኔ ነኝ ከሱ ጎን መቆም ያለብኝ፣ ደግሞ ሰራተኛዋ አደይ ማለት አንቺ ነሽ ወይ ስትልም እሷን ዝቅ ለማድረግ እየሞከረች ነው። አደይ ግን በቃሽ፣ ከዚህ በላይ አልታገዝሽም፣ ሂጅ ከዚህ በማለት ስገፈትራት እንግዲህ ሁለታቸው ግብግብ ሲገጥሙ ምን አባሽ የሚባባል ነገር ሲመጣ ዴቭን እባክህ ሂጅልሽ ከፊት የዞር አርግልኝ በማለት ታዘዋለች። ዴቭን ቤራን ሂጅ ከዚህ ጥፊ ብሏታል። እባክሽ ሂጅ ከዚህ እያላት የተመናጨቀች ስትሄድ የዶክተሩን መኪና ፊት ለፊት ታገኘዋለች። የዶክተሩን መሆኑን አላወቀችም ነበር። ታዲያ ታክሲ መስሏት የታክሲ አገልግሎት እንዲሰጣት ብትጠይቀውም እሱ ግን አይደለም ብሏታል። በኋላ ላይ ግን ነይ ግቢ ልሸኝሽ ብሎ አስገብቷታል። ቤራ ከዶክተሩ መኪና ውስጥ ገብታለች። ምን ታወራው ይሆን ለዶክተሩ? አደይና ዴቭ ታዲያ እዛው ውጭ ብለው ቆመው ባሉበት ነበሩ። ሁለታቸው ተግባብተውና ቁጭ ብለው ሊያወሩ ይመስልናል። ደግሞም እናቱ ልትመለስ ነው። እናቱ ከተመለሰች ዴቭና አደይ ምናልባት አብረው ሊሆኑ ይችላሉ። እውነታውን ደግሞ ዛሬ ላይ ደርሶበታል። ይህን ነገር ማን እንደተናገረ ፍቅር እንደሆነች ስለ አደይ ለእናቱ የነገረቻት አውቋል። ፍቅር ግን ሁለታቸው አይጋቡም ስትል በደስታ ፈገግታ የእነሱ ውድቀት ለእሷ ደስታ ሆኖ ተመልክተናታል። ወደ ቤት ተመልሳም እንግዲህ እናቷን ተገዳ እንደነበር ስትነግራት አሹ ግን ነቅቶባታል። እንኳንስ የታገተች ልመስል ሆን ብላ ይሄን ስራ የሰራችው እያሉም እንግዲህ ሲናገር ነበር ለሮማን። እናቷም ቢሆን የቤዛ ወንድም መሆኑ ካወቀች በጣም እንግዲህ ነገሩ እየከረረና ለምን ወዴት እንዴት ሊሆን ቻለ የሚል ጥያቄዎች ሊበረክትባት ይችላል። ፍቅር እውነቱ ከታወቀባት እናቷ በጣም ታዝናለች። ነገር ግን ደግሞ ፖሊስ ይመጣል ቃልሽን ትሰጫለች ስትባል እንደዛ ታድርጊ እያለቻት ነው። እሷ ግን እናቷ ግን ለምን ብላታለች። ገጀራው እንግዲህ ቤዛ ሁሉንም ነገር ተናግራ ስለነበር ከተያዘ በማረሚያ ቤት ውስጥ ሆኖ እየተጠየቀ ነበር በጨለማ ክፍል ውስጥ። እሱ ግን ለኢንስፔክተሩ ጥሩ መልስ እየመለሰ አይደለም። ወንጀሉ እንዳልፈጸመ ክዷል። እንዲሁም ደግሞ ምንም ብታረጉኝ ምንም ለእኔ አዲስ አይደለም እስር ሲልም እስር ቤቱን መቆየት የመረጠ ይመስላል። ሆኖም ታዲያ አንተ ገና ብዙ ነገር ትቀጣለህ እያለው ነበረ። የዴቭና አደይ ጉዳይ ግን በእርግጠኝነት ችግራቸው ተፈቶ አብረው ይቀጥላሉ ብለን ነው የምናስበው። እንግዲህ ዶክተሩ ደግሞ ዛሬ ስለ አደይ አንዳንድ ነገር ዳይመንድ ሲነግረው ነበረ። እርሳው እሱን እያለው ነበረ። ምን እንዳሰበ ባናቅም አድማጭ ተመልካች ታዲያ ሮማንና እንዲሁም ደግሞ ጥበቃ የሚሰራው አሹ በቆሙበት በሩ ከወደ ውጭ በኃይለኛ ያንኳኳል። ማን ይመስላችኋል ከበር ወደ ውስጥ የሚመጣው? አድማጭ ተመልካች ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ቤተሰብ ያልሆናችሁ ማለት ነው ቤተሰብ እንድትሆኑ ጠይቃችኋለሁ። ቪዲዮውን ደግሞ ሼር ማድረግ ላይክ ማድረግ አትርሱ። በቀጣይ ክፍል ይዘን እንመጣለን። አብራችሁን ስለቆያችሁ አመሰግናለሁ።